ሰላም ጤና ይስጥልኝ ክብራትና ክብራን የፎረስት ሚዲያ ተከታታዮች እንደምን አላችሁ እንደምን ሰነበታችሁ። ዕለተ ሐሙስ ሁሌም የምናቀርብላችሁ ስለ ጤናና ጤና ነክ ጉዳዮች መረጃ እናካፍላችኋለን። ለዚህም ነው ዋናው ጤና ብለን የመጣነው። ከጤና በላይ ምንም ነገር የለምና የምናቀርባቸው መረጃዎች እንደምትወዷቸው ተስፋ እናደርጋለን። ቪዲዮዎቻችንን ላይክ አድርጉ። ለብዙዎች ለማጋራት ስትፈልጉ ደግሞ ሼር አድርጉ። በኮሜንት ሴክሽናችን ላይ ደግሞ በመናቀርበው መረጃ ዙሪያ ላይ የሚሰማችሁን ማንኛውም ሐሳብ አስተያየት የሚኖራችሁ ከሆነ ጻፉልን። ዋናው ጤና በዕለተ ሐሙስ የምናቀርበው የፎረስት ሚዲያ መረጃ ነው። ለዛሬ የምናቀርብላችሁ አንድ ርዕስ መርጠናል። ከእራት በኋላ ፈጽሞ ማድረግ የሌለበትን ነገሮች እናካፍላችሁ። አንዳንድ ሰዎች ብዙውን ጊዜ ከእራት በኋላ ወዲያውኑ ይተኛሉ። አንዳንዶች ገላቸውን ይታጠባሉ፣ ሌሎች ደግሞ ሲጋራ ያጨሳሉ። በተግባር ግን እነዚህ ነገሮች ከእራት በኋላ መደረግ የለባቸውም ይላል ያገኘነው መረጃ። ይህ ብቻ ሳይሆን እንደነዚህ አይነት አንዳንድ ልማዶች ከእራት በኋላ ጨርሶ መከናወን የለባቸውም። በዚህ መረጃችን እነዚህን ነገሮች ብናደርግ ምን ሊከሰት እንደሚችል ማወቅ እንድትችሉ መረጃ እናካፍላችኋለን። የእግር ጉዞ ማድረግ። ከራት በኋላ አጭር የእግር ጉዞ ማድረግ ጥሩ እንደሆነ ይነገራል። ይህ ለጤና ጠቃሚ እንደሆነም ይገለጻል። ነገር ግን ይህ ሙሉ በሙሉ እውነት አይደለም። ምክንያቱም ከምግብ በኋላ ወዲያውኑ የእግር ጉዞ ሲደረግ ደም ወደ እጆችና እግሮች ይሄዳል። ይህ ደግሞ የምግብ መፈጨት ሂደትንም ያውካል። ስለዚህ ከምግብ በኋላ ወዲያውኑ የእግር ጉዞ አያድርጉ። ከአንድ ሰዓት ወይም ከአንድ ሰዓት ተኩል በኋላ ማድረግ ይቻላል። ሌላኛው ውሃ መጠጣት ነው። ሰውነታችን ውሃ ያስፈልገዋል። ነገር ግን በተገቢው ጊዜ ልንወስደው ይገባል። በተለይ ከእራት በኋላ ወዲያውኑ ውሃ ይጠጡ። ቢያንስ ከ30 እስከ 60 ደቂቃዎች ይጠብቁ። ይህን ካላደረጉ ውሃው የምግብ መፈጨት ስራን ያደናቅፋል። ይህም የሆድ ድርቀት ችግርን ያስከትላል። ሶስተኛው ፍራፍሬ መመገብ። ብዙ ሰዎች ከእራት በኋላ ወዲያውኑ ፍራፍሬ የመመገብ ልማድ አላቸው። ነገር ግን ይህንን አያድርጉም። ምክንያቱም ከራት በኋላ ፍራፍሬ ከተመገቡ ሆዶ ይነፋል፣ የጋዝ ችግርም ይከሰታል። በተጨማሪም የተመገቡት ምግብ በአግባቡ አይፈጭም። ሌላው ጥርስ መቦረሽ ነው። ብዙ ሰዎች ከእራት በኋላ ወዲያውኑ ጥርሳቸውን የመቦረሽ ልማድ አላቸው። ነገር ግን ይህ መደረግ የለበትም ይላል ያገኘነው መረጃ። ምክንያቱም በጥርሶች ላይ ያለው ኢናሜል የተባለው መከላከያ ሽፋን ይወገዳል። በዚህ ምክንያት ጥርሶች ተፈጥሯዊ አንጸባራቂነታቸውን ያጣሉ። ስለዚህ ከእራት በኋላ ወዲያውኑ ጥርሶን አይቦርሹ። ቢያንስ 30 ደቂቃዎች ይጠብቁ። ከዚያ በኋላ ይህን ስራ መስራት ይችላሉ። ሌላኛው ማጨስን በተመለከተ ነው። ከእራት በኋላ ወዲያውኑ አያጭሱ። እንዲያውም በየትኛውም ጊዜ ባያጨሱ ይመረጣል። ይህ ለጤናው ጎጂ ነው። የካንሰር ተጋላጭነትንም ይጨምራል። ነገር ግን ይህን ልማድ ማቆም ያልቻሉ ሰዎች ቢያንስ ከእራት በኋላ ወዲያውኑ ከማድረግ መቆጠብ አለባቸው። ምክንያቱም ከእራት በኋላ ማጨስ በተለመደው ጊዜ ከማጨስ በበለጠ የካንሰር ተጋላጭነትን ይጨምራል። ስድስተኛ ሻይና ቡና አለመጠጣት ነው። ብዙ ሰዎች ከእራት በኋላ ወዲያውኑ ሻይ ወይም ቡና ይጠጣሉ። በተለይ የሌሊት ፈረቃ ሰራተኞች ይህን በብዛት ያደርጋሉ። እንደ እውነቱ ከሆነም ከእራት በኋላ ወዲያውኑ ሻይ ወይም ቡና መጠጣት የምግብ መፈጨትን ሊጎዳ ይችላል። የጋዝና የአሲድ ችግሮች ይከሰታሉ። በምግብ ውስጥ ያሉ ንጥረ ነገሮች ለሰውነት በአግባቡ አይደርሱም። በተለይም አይረን የተባለው ንጥረ ነገር በሰውነት አይዋሃድም። ስለዚህ ከምግብ በኋላ ወዲያውኑ ቡና ወይም ሻይ አይጠጡም። ሌላኛው ሰባተኛ ገላን መታጠብ ነው። ከምግብ በኋላ ወዲያውኑ ገላውን ቢታጠቡ ወደ ሌሎች የሰውነት ክፍሎች የሚሄደው ደም ወደ የምግብ መፍጫ ስርዓት በአግባቡ አይደርስም። በዚህ ምክንያት የምግብ መፈጨት ሂደት በተቀላጠፈ ሁኔታ
አይከናወንም። ሌላኛው መረጃ 8ኛው የመኝታ ሰዓት ነው። ከእራት በኋላ ወዲያውኑ አይተኙም። ይህን ማድረግ የምግብ መፈጨት ችግሮችን ያስከትላል። ጋዝና አሲድ ይጨምራሉ። የተበላው ምግብም ወደ ስብነትም ይቀየራል። በዚህ ምክንያት ክብደቱ ይጨምራል። ስለዚህ ወደ መኝታ ከመሄዶ በፊት ከ2 ሰዓት በፊት ይመገቡ የሚለው መረጃ ነው። ክቡራትና ክቡራን የፎረስት ሚዲያ ተከታታዮች ዕለተ ሐሙስ ላይ ዛሬ የጀመርነው ዋናው ጤናን በተመለከተ ያቀረብንላችሁ መረጃ እንደወደዳችሁት እምነታችን የጸና ነው። ማንኛውም ሰው ከእራት በኋላ ፈጽሞ ማድረግ የሌለበት ነገሮች እነዚህ ናቸውና እርስዎም ይህንን እንዳያደርጉ እንመክራለን። ብዙ ጊዜ ከእራት በኋላ ፈጽሞ ማድረግ የሌለብን ነገሮች ብዙ ጊዜ በተለምዶ ውሃ እንጠጣለን። ከዛ ውጪ ደግሞ ሻይና ቡና እንጠጣለን። እነዚህ የተለመዱ ናቸው። እነዚህን ነገሮች ቀስ እያልን ልናስወግዳቸው የሚገባ ነጥቦች ናቸው። እናንተስ ከእራት በኋላ ፈጽሞ እያደረጋችሁ ያላችሁት ነገር ምን ይሆን? እስኪ ኮሜንት ላይ ተለምዶ ተመክሯችሁም ካለ ጻፍ አድርጉልን፣ እናነባለን። ሐሳብ አስተያየትም ካላችሁ ጻፉልን። ለጥያቄም ካላችሁ ጥያቄዎቻችሁን የምንመልሳላችሁ ይሆናል። ዋናው ጤና፣ ከጤና በላይ ምንም ነገር የለም። ፎረስት ሚዲያ ዋናው ጤና። ስለ ጤና ብዙ ሐሳቦችን የምናንሸራሽርበት፣ የምንመካከርበት፣ የምንወያይበት አሪፍ ቁም ነገር አዘል መረጃዎችን ወደ እናንተ የምናካፍልበት ነው። ዋናው ጤና በፎረስት ሚዲያ። ቪዲዮዎቻችንን ላይክ፣ ሼር አድርጉ። ሰብስክራይብ ያላደረጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን የሁልጊዜም የአክብሮት ጥያቄያችን ነው። ተስፋዬ ገብረ ማርያም ነበርኩኝ። በያላችሁበት መልካም ጊዜ